ከቀድሞ ፍቅረኛሽ ጋር ቢሮሽ ውስጥ ስትዳሪ እንደነበር ነው የምታስረጂኝ? በጣም ባለጌ ነህ አቤል። ይኸውልህ አቤል ካንጤ ላስረዳ። አቤል ማትረዳኝ አንዴ ቆምና ላስረዳህ። ምንድን ነው የምታስረጂኝ? ከቀድሞ ፍቅረኛሽ ጋር ቢሮሽ ውስጥ ስትዳሪ እንደነበር ነው የምታስረጂኝ? በጣም ባለጌ ነህ። ለሌላ ጊዜ ለመባለግ ቢያንስ ሩም ያዥ። እሺ አቤል፣ ስለምትናገረው ነገር ስነ ስርዓት ይኑርህ። ስነ ስርዓት? እንጂ አንቺ አይነት ባለጌ ሴት እኔ ስነ ስርዓት አታስይዘኝም። እሺ አቤል ቁምና አናግረኝ። አቤል ቁምና አናግረኝ። ማይረባ እኔን ስትዳር ይለኛል። ቃል በቃሽ። በእናትህ እኔ ከፍቶኛል፣ ልጠጣ ኖ እዚህ በላይ ራስሽ እንድትጎጂ አልፈቅድልሽ። ወደ ቤት መሄድ አለብሽ፣ የመሻል እዛ ብሽቅ ቤት አልሄድም። ቃል ለእኔ ስትይ በቃ ተነሽ። ሄኒዬ ሙት፣ እኔ እዛ ቤት ተመልሼ አልሄድም። ነሽ ምንድነው? ከሚስት ጋር ላይ ያላችሁ እንዴ? እንደዛ ነገር ምንን አስመልክቶ ነው? ዝም ብሎ መስጠት አይቻልም? ለሚስት የገዛህላትን ነው ይዘህልኝ የምትመጣው? እንዴት አስበኝ ነው? የኔ ቆንጆ ቀሚሱን ስለወደድኩት ሳይዙ ይሁንሽ አይሁንሽ ሳላቅ ነው የገዛሁት። እሺ አመሰግናለሁ። መቼስ አዳሪ ነህ አይደል? መቼስ ከዚህ ሰዓት በኋላ ልመለስ። ራት ምን ልስራልህ? እየተመቸሽን። ምን ላውራ ምን ልበል? የፍቅር አምላክ የእጅን ይስጠው የእጁን ይስጠው። እራት ደርሷል ማዳም። ተነሽ። ያ ብሽቅ እንደዛ ተናግሮኝ ሲሄድ አንተ ግን ስለምታስብልኝ ትተኸኝ አልሄድክማ። እንዴት ብቻሽን ተውሻለሁ? ንገረኝ፣ አንተ ግን አሁንም ታፈቅረኛለህ? ምን አይነት ጥያቄ? ሄኒ ሙት ታፈቅረኛለህ? ታፈቅረኛለህ? ወይ ጉድ! እራቱ እንዳይቀዘቅስ በይ ተነሽ። አዋዬ ናት፣ የባለቤቴ ናት። ሄሎ ሄሎ ልጄ፣ ቤት መጥቼ እኮ የለሽም። የት ሄደሽ ነው?